ሰላም እንዴት ናችሁ? ዛሬ ወደ ቀድሞ ልጅነታችንና ወደ ትዝታችን ልመልሳችሁ የታላቅ ፊልሞችን 10 ምርጥ ያልኳቸውን ፊልሞች ወደ እናንተ ሪኮመንድ አደርጋችኋለሁ። የረፍት ሰዓታችሁን በደንብ እንድትጠቀሙበት ወይም ደግሞ አሁን ላይ ጥሩ ፊልም የለም ከሚለው ከውጭም ከሀገር ውስጥም ከብዙዎች ሰማለሁና እስኪ ድሮ የተመረጡ 10 ምርጥ ታላቅ ፊልም ላይ እናያቸው የነበሩትን ፊልሞች ወደ እናንተ ይዤላችሁ መጥቻለሁ። የረፍት ቀናችሁን ቅዳሜ እሁዳችሁን ወይም ቤት የምታሳልፉ ደግሞ የረፍት ሰዓታችንን የክረምት ሰዓታችንን የምናሳልፈው በሳምንት አንዴ በምትታየው በታላቅ ፊልም ነበርና አሁንም ወደ እናንተ ይዤላችሁ ቀርብ ያለሁኝ 10 ምርጥ የምላቸው የታላቅ ፊልም ማይካ ውስጥ ውሃ አድርገን በቀዝቃዛው ሀገራችንን ዘፍዝፈን እንጠብቃቸው የነበሩትን ከ4 ሰዓት እንግሊዘኛ ዜና በኋላ እናየው የነበረውን ታላቅ ፊልም አንደኛ ሳይቦርግ የሚለው የጄን ክሉድ ቫንዳም የሚገርም ቫንዳም የሚሰቀልበት ይሄ ለነጻነት ለተጨቆኑ ቤተሰቦቹ ለገደሉበት ለነዛ ጨካኞች እንዴት አድርጎ እንደሚበቀላቸው የሚያሳይ ምርጥ ፊልም ነው። በአንደኝነት ደረጃ ሳይቦርግ የሚለው የጄን ክሉድ ቫንዳምን ፊልም ጋብዣችኋለሁ። በሁለተኝነት ደግሞ ዘ ዋተር ወርልድ የሚለው የኬቨን ኮስትነርን ፊልም በጣም እሱም የሚገርም ነው። ንጹህ ውሃን ለመፈለግ ዓለም የሚያደርገውን ጥረት የሚያሳይ ወደኋላ ቀደም ብሎ የነበረ ታሪክ ነው። የሚገርም ነው። የሚገርም አድቬንቸር ፊልም ነው። ቤተሰባውም ነው አድቬንቸርም ነው። በጣም ይገርማል። ቆንጆ ፊልም ነው። የኬቨን ኮስትነርን ዘ ዋተር ወርልድ የሚለውን ይህንን ፊልም በሁለተኝነት ጠቁማቸዋለሁ። በሶስተኝነት ደግሞ አናኮዳ የሚባለውን ያን የዘንዶ ፊልም ታስታውሱታላችሁ አይደል? ጄኒፈር ሎፔዝ እና አይስ ኪዩብ የሚሰሩበትን የሚገርም ፊልም ነው። ይሄም ከሚያስፈሩ ፊልሞች መካከል አናኮዳ የዘንዶ በጣም ያስፈራል እና አናኮዳ የዘንዶ በጣም ያስፈራል። ለአንድ ትራቭል ምናምን ለማድረግ ሄደው ለጉብኝት ለምናምን የሄዱ ቲሞች በዘንዶ እየተበሉ የሚያልቅበት ነው። በጣም የሚያስደነግጥ ነበር። በልጅነታችን ያስፈራል። በጣም በሶስተኝነት ደረጃ አስቀምጬላችኋለሁ። አራተኛ ደግሞ በጣም ፈታ የሚያደርግ የሚያስቅ ፊልም ነው። የልጅነታችንን አንዱ ካሳመረልን አሁንም ቅርብ ጊዜ ፊልም ሰርቷል። ኤድን መርፊ የሚሰራበት ካሚንግ ቱ አሜሪካ። ይሄም የሚገርም ፊልም ነው። የሚገርም ኮሜዲ ፊልም ነው። ብዙ አስተማሪ ነው። ለመጀመሪያ ጊዜ ወደ አሜሪካ የሄደን ሰው የሚገጥመውን ችግሮች የሚያሳይ ነውና በጣም ብዙ ጥቁር ተዋናዮች ጥቁር አሜሪካኖች የሰሩበት ፊልም ነው። በጣም ምርጥ ነው። በአራተኝነት ደረጃ ካሚንግ ቱ አሜሪካ። በአምስተኝነት ደግሞ ኤር ፎርስ ዋን የሚለውን የሃሪሰን ፎርድን ፊልም ነው የምጋብዛችሁ። በጣም የሚገርም ነው። ፕሌን ላይ ያለ ታሪክ ነው። አንድን የአሜሪካን ፕሬዚዳንትን ከስልጣን ለመውረድና ለመግደል የሚደረግ ጥረት የሚገርም ፊልም ነው። ሃሪሰን ፎርድ ልጅነታችንን ካሳመረልን ፊልሙ አንዱ ይሄ ነው። ኤር ፎርስ ዋንን ሪኮመንድ አደርጋችኋለሁ። በስድስተኝነት ደግሞ ጄትሊ የሚሰራበትን ሮሚዮ መስት ዳይ በስማም ፊልም በቃ ካራቴ ትጠላለ። ጄትሊ ስንቱን ትውልድ ሲያነጥፎ የኖረ ምርጥ አክተር ነው። በልጅነታችንም ካየነው ፊልም ይሄ ነው ሮሚዮ መስት ዳይ። በስድስተኝነት ይሄንን። በሰባተኝነት ደረጃ ደግሞ ምርጥ የወንጀል አክሽን ፊልም ነው የምጋብዛችሁ። ፌስ ኦፍ የሚል የኒኮላስ ኬጅ እና ጆን ትራቮልታ የሚሰሩበት ፊልም ነው። ክሪሚናል ነው። የወንጀል ፊልም የማፊያዎችና የአንድ የፖሊስ ታሪክን የሚያሳይ ነው። ወንጀል ለማጣራት አንድ ፖሊስ ፊቱን ተቀይሮ ወንጀለኛ የሚሆንበት በጣም የሚደንቅ ፊልም ነው። በስምንተኛነት ደግሞ ሴቭ ዘ ላስት ዳንስ የሚለውን ብዙዎቻችሁ አትረሱትም። በጣም የሚያምር የፍቅር ፊልም ነው። ዳንስም ያለው በጣም ደስ የሚል ቆንጆ ፊልም ነው። ይህንንም እንድታዩት ሪኮመንድ አደርጋችኋለሁኝ። በዘጠነኝነት ደረጃ ደግሞ ዴስፓራዶ የሚለውን የአንቶኒዮ ባንድሪያስ የሚገርም አክሽን ፊልም ነው። የሚገርም አክሽን ፊልም ነው። እዚህ ላይ ብዙ የእውቅ ዘፋንያኖች ለምሳሌ አንዱ ኤንሪክ ኢግሊሲያስ የተሳተፈበት ፊልም ነው። በጣም የሚገርም ፊልም ነው። የሚገርም አክሽን ፊልም ነው። በቃ ተኩስ ትጠላለህ። በጣም ገራሚ ፊልም ነው። በአስረኝነት ደግሞ መንፈሳችሁን በጣም ዘና ፈታ ለማድረግ አስቬንቹራ የሚለውን የጂም ኬሪን በጣም በቃ ፈታ ያለ ኮሜዲ ፊልም ነው። ከእንስሳቶች ጋር የሚያደርገውን ግብግብ የእንስሳት ጠባቂ ሆኖ ለነሱ መብት ተከራካሪ ሆኖ የሚሰራበት ነው ጂም ኬሪ። ያው ጂም ኬሪ ማለት ልጅነታችንን በሽንት ያስጨረሰ አክተር ነው።
ቆንጆ ፊልም ነው። እነዚህ 10ሩንም እዩዋቸው። ቻናላችንን ሰብስክራይብ ማድረግ አትርሱ። ፓስት ቤት ሲኒማ ከቀጨኔ ፊልም ፕሮዳክሽን ጋር በመተባበር ይዞላችሁ የሚቀርበው ከዚህ በኋላ በየሳምንቱ 10 ፊልሞችን ታላቅ ፊልም ግብዣዎች ይኖራል። ልጅነታችንን ለማስታወስ ወደ ኋላ ለመመለስ ይሄ ከጭንቀቱ ከምን ለመራቅ ነው። ደስ ያላችሁ ወይ ደግሞ እነዚህን ፊልሞች የት ሆናችሁ እንዳያችሁ በሜሴጅ ብታስቀምጡልኝ ደስ ይለኛል። ኮሜንት ማስቀመጫ ላይ ሰላምና ፍቅር መተኪያ ለሌላት ለውዱ ሀገራችን ይሁን። አመሰግናለሁ።